critical competencies for HR professionals ብዬ ወደ HR ያደላ ቶፒክ ነው የመጣሁት። the reason is ሁላችንም ከተለያየ ዲቪዥን ከተለያየ ባክግራውንድ ወይም እንደ ፈንክሽናልም በተለያየ ኤሪያ ላይ ኤክስፖዝድ ስለሆነ ያንዱን ክፍል ለሌላው ማሳወቅ የኖሌጅ ቤዛችንን በጣም ስለሚያሰፋ ከሷ አንፃር እኛ እንደ HR ስለ HR እናንተ የተሻለ HR ማኔጀር እንድትሆኑ ያለንን እይታ ሼር እናደርጋለን ማለት ነው። እናንተ ደግሞ ለምሳሌ ቴዲ ለወደፊት ሲመጣ ክሬዲት ስለ ፖርትፎሊዮ ይዞልን ቢመጣ ስለ ፖርትፎሊዮ የተሻለ ዕውቀት ይኖረናል ማለት ነው። በዚህ ውስጥ የተለያዩ ዕውቀት ቤዞችን ቢልድ ማድረግ እንችላለን። ስለዚህ ስለ HR ሰፋ አድርገን እናወራለን። HR እንግዲህ ቶፒክ መነሻው ምንድነው? የኮምፒተንሲ ሞዴልን ታሳቢ ያደረገ ነው። ይሄንን ሞዴል ስናስብ SHRM የሚባል በዓለም ላይ በኤችአር ዙሪያ ሰፊ ጥናት የሚያደርግ HR ሪሰርቾችን የሚሰራ ከዛ ውጪ ደግሞ HR ሰርቲፊኬሽኖች ላይ ኢንቮልቭ የሚያደርግ አሜሪካዊ ድርጅት ላለፉት 75 ዓመታት በኤችአር ዙሪያ ስፔሻላይዝ ያደረገ ድርጅት ነው። የሱን ጥናት ሰርቲፊኬሽን ፕሮግራም ዲዛይን ያደረገው የሱን ፕሮግራም ቤዝ አድርጌ ነው የማቀርበው። ይሄንን ቀጣይ ቶፒኮችን እኔ በማቀርበው ቶፒክ ዙሪያ እነሱ ላይ ለማውራት ይሄ ነው ትልቁ ፋውንዴሽን ማለት ነው። HR ኮምፒተንሲ ሞዴሎች ለኤችአር ፕሮፌሽናል ተብሎ የተለዩ ኮምፒተንሲዎች ላይ ለመድረስ ከ2011 ጀምሮ ሰፊ ጥናት የኤችአር ኮምፒተንሲ ሞዴልን ጥናት በማድረግ ድርጅቱ ተሳትፏል። በጥናት ውስጥ ከ32000 በላይ ፕሮፌሽናሎች ከ33 ሀገራት በጥናት ውስጥ የተካተቱበት ነው። 111 ፎከስ ግሩፕ ዲስከሽን ተደርገዋል። ከዛ ውጪ 600 ቺፍ HR ኦፊሰሮች ዓለም ላይ ያሉ ሰዎች HRን በደንብ ያውቃሉ ተብሎ የሚታሰቡ ሰዎች በተሳተፉበት ጥናት ውስጥ ይሄ ድርጅት የኤችአር ኮምፒተንሲ ሞዴልን ዲፋይን አድርጓል ማለት ነው። ስለዚህ የዛሬ ዲስከሽናችን የሚሆነው በዚህ ዙሪያ ነው የሚሆነው ማለት ነው። አሁን እቺን ዋትስ ኮምፒተንሲ የሚለውን ወደ እናንተ ከመወስደው በዚህ ቀጥታ እንድትረዱልኝ እፈልጋለሁ። ኮምፒተንሲ ሲባል የኖሌጅ የስኪል ኤቢሊቲ እና አዘር ካራክተሪስቲክ ኢንተርሪሌትድ ሆነው አንድን ስራ ኢፌክቲቭሊ ለመስራት የሚያስችለን ኤሌመንት ነው ማለት ነው። ስለዚህ ኮምፒተንሲን በዚህ ከተረዳን በኋላ ወይም ድርጅቱ SHRM ያስቀመጠበት ሐሳብ ኮምፒተንሲን በዚህ ነው። ከዛ ኮምፒተንሲንን በሁለት ኦርጋናይዝ አደረገው የኤችአር ማለት ነው። የመጀመሪያው የኤችአር ኤክስፐርቲስ የሚባለው ሲሆን ይሄ ማለት ምንድነው? ኤችአሮች knowledge of principles, practices, functions specific to HR field. It's a technical content that reflects what knowledge HR professional apply on their job ማለት ነው። specific to HR ላይ ፎከስ ያደረጉትን በዚህ ካታጎራይዝ አደረጋቸው። በዚህ ውስጥ 11 የኤችአር ኮምፒተንሲዎችን አይደንቲፋይ ተደርገዋል ማለት ነው። ቴክኒካል ኮምፒተንሲስ ይባላሉ። ስለዚህ ዛሬ ላይ እናንተ አሁን የምታውቁት ስለ ትሬኒንግ፣ ስለ ፐርፎርማንስ፣ ስለ ታለንት ማኔጅመንት፣ ስለ ታለንት አኩዚሽን፣ ስለ ቶታል ሪዋርድስ፣ ስለ ኢንጌጅመንት ሊሆን ይችላል። እነዚህ በሙሉ የተለያዩ የኤችአር ፈንክሽናል ኤሪያዎች ናቸው ማለት ነው። እነዚህን ወደ 14 ነው ከፍ ያደረጋቸው። ሁለተኛው ቢሄቪራል ኮምፒተንሲዎች ነው። ኤችአር ፕሮፌሽናል ለመባል ኤችአር ዕውቀታችን ብቻ በቂ አይደለም ነው ሐሳቡ። ኤችአርን እኔ ስለ ለርኒንግ ኤንድ ዴቨሎፕመንት ስላወቅኩ በቃ ኤችአር ፕሮፌሽናል ነው አያስብልህም ነው የተባለው። ያ ማለት ስለዚህ ቢሄቪራል ኮምፒተንሲ ስፔሲፊክ ቱ ኤችአር ያስፈልገናል። እነዚህ ቢሄቪራል ኮምፒተንሲዎች ደግሞ how professionals apply this knowledge ማለት ነው። ቀደም ያለውን የተለያየ ኖሌጅ አኳየር ያደረግናቸው አሉ። ፕሪንሲፕሎች፣ ፖሊሲዎች፣ ፕራክቲሶች፣ ፈንክሽኖች ብለናል አይደል? እነዚህን ከያዝን በኋላ እነዚህን ወደ አፕሊኬሽን ስንመጣ
ቢሄቨራል ኤሌመንት አለው ማለት ነው። ልክ እንደ አይስበርግ ማሰብ እንችላለን። ከላይ ያለው ኖሌጅ እና ስኪሉ ቢሆን ከስር ያለው ቢሄቨራል ኤሌመንቱ ነው ድራይቭ የሚያደርገን ማለት ነው። ስለዚህ ሰው ያወቀውን የሚሰራው የሆነ ነገር ድራይቭ ሊያደርገው ይገባል። ፐርሰናል ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። እነሱ ፓርትን ምን ብለናል? ቢሄቨራል ኮምፒተንሲስ ተብሏል ማለት ነው። ያው ብዙዎቻችሁ የምታውቋቸው ቢሄቨራል ኮምፒተንሲዎች ናቸው ማለት ነው። ናው በእንትኑ ገባን ማለት ነው። አሁን ወደ ካፌ እየገባን ነው። ካፌ ውስጥ ስንገባ ወደ መነጋገር ነው የምንጀምረው። ተጫዋች እየተባባልን ሀሳቦች እናነሳለን፣ እናንሸራሸራለን። ስለዚህ የመጀመሪያ ጥያቄ የሚሆነው ይሄ ነው። What kinds of behavioral competencies needed for HR professionals? ስለዚህ ኤችአሮች እንግዲህ የተለያዩ behavioral competencies አሉ አይደል? ማአት ኮምፒተንሲዎች አሉ። ከነሱ ውስጥ HR ፕሮፌሽናል ለመባል እኔ በኔ እይታ አንድ HR ፕሮፌሽናል ይሄ ኮምፒተንሲ ሊኖረው ይገባል ብለን ያሰብነውን ትነግሩኛላችሁ ማለት ነው። ከዛ እኔ ደግሞ ቀደም በሞንትኑ እንትን ኤስኤችአር የለያቸው ከነሱ ውስጥ መርጬ የተወሰኑትን ለዛሬ አቀርባለሁ። እሺ ተጀመረ። ኤችአር እንግዲህ ያው ሜንሊ ከሰው ጋር የሚሰራ ስራ ስለሆነ ሰው ላይ የሚያተኩር ስታፍ ላይ የሚያተኩር ስለሆነ እኔ ቤዚካሊ የኮሙኒኬሽን ስኪል ያስፈልጋል ብዬ አስባለሁ። ከኤችአር ስታፎች ጋር ወደ ኤችአሮች አካባቢ የሚካሄዱባቸው ኬዞች አንዳንዶቹ ሴንሲቲቭ ስለሚሆኑ እዛ አካባቢ ያለ ፕሮፌሽናል የሆነ ሰው ጥሩ አድማጭ መሆን ይኖርበታል። ለምን አንዳንዴ ሰው በመናገሩ ብቻ ይዞት የመጣውን ነገር ሪፍ ሊያገኝ ይችላል፣ መልስም ሳያገኝ ማለት ነውና እስከ መጨረሻው ድረስ አዳምጦ ከያለው ሰውየው ከሚናገራቸው ነገሮች ቤዚክ የሆኑ ነገሮችን ማውጣት እንዲቻል የተረጋጋና ጥሩ አድማጭ መሆን ይፈልጋል ያስባል። የኤምፓቲ ቢኖረው የሚል ሀሳብ አለኝ። ምክንያቱም በሌላው ሰው ጫማ ላይ ሆነው እንደ ኤችአር ሰራተኞችን ማየት ይገባቸዋል ከሚል አንፃር ኤምፓቲ። Okay, integrity is important, and the other is clarity and transparency, and an employee of HR should have organizational skill and emotionally he or she has to be emotionally intelligent and motivated and engaged. እሺ አመሰግናለሁ ሳይንስ። ምናልባት ግን መልሱን ከመመለስ በፊት አንድ ነገር ማለት ፈልጌ ነው። ርዕስም እንደሚለው ክሪቲካል ኮምፒተንሲስ ፎር ኤችአር ፕሮፌሽናልስ ነው የሚለውና ምናልባት አንዳንድ ሰዎች ውስጥ ኮንፊውዥን እንዳይፈጠር የኤችአር ፕሮፌሽናልስ ሞር ለኤችአር ፕሮፌሽናልስ የሚሆን ነገር ነውና ከኛ ጋር ያለው ሪሌቫንስ ትንሽ ሩቅ ነው የሚል ሀሳብ ምናልባት እንዳይኖር these days ኤችአር እንደ ዲፓርትመንት እንደ ክፍል ኢነብለር ነው እንጂ እያንዳንዱን የኤችአር ስራ አይሰራምና ኤችአር ማናጀሮች ናቸው። በየትኛውም ዘርፍ ላይ ያሉ ማናጀሮች ናቸው ኤችአር ማኔጅ የሚያደርጉት ከስራቸው ሰዎች እስካሉ ድረስ ኤችአር ማናጀርስ ናቸውና በተወሰነ መልኩ አንስተዋል። ምናልባት ግን በደንብ አድሬስ ካልተደረገ አንተም ብትሄድበት በኋላ ላይ ያስባለውና በደንብ ይመለከተናል። የኛ ጉዳይ ነው የኤችአሮች ነው ሩቅ ነው ብላችሁ እንዳታስቡት ማለት ፈልጌ ነው። ከዛ ውጪ እንደ ኮምፒተንሲ የኮንፍሊክት ሪዞሉሽን ኮምፒተንሲ ያስፈልጋል። ምክንያቱም ከሰዎች ጋር ነው የምንሰራው። ከሰዎች ጋር ስንሰራ ኮንፍሊክቶች ይነሳሉ። ያንን ፕሮፐርሊ ሪዞልቭ ለማድረግ ኮምፒተንሲ ያስፈልጋቸዋል ኤችአር ፕሮፌሽናልስ። እንግዲህ ቀደም እንዳልኳችሁ ሞዴሉ 9 የቢሄቨራል ኮምፒተንሲዎችን ለይቷል። 14 የቴክኒካል ኮምፒተንሲዎችን ኤችአሮች ሊኖራቸው ይገባል የሚል አንድ ኤችአር ሪሊ ፕሮፌሽናል ኤችአር ነው የሚያስወር አት ግሎባል ሌቭል ማለት ነው። እነሱን እንትን ብሏል። እኔ ከነሱ ውስጥ ለዛሬ የሚያቆየን 3ቱን በዛሬ ቆይታችን አብረን እናያለን። the remaining እንግዲህ ለወደፊት ይሄ ካፌ ያው ዘላለማዊ ይሆናል ብለን ነው የምናስበው። አቢሲኒያ እስካለ ድረስ ይቀጥላል። በየህይወት ጥሪያችንን ብትሄዱ ማስቀጠል ትችላላችሁ። ስለዚህ በዛ ውስጥ አድረስ እያደረግነው እንሄዳለን። ኮምፒተንሲ የመጀመሪያው ሊደርሺፕ ኤንድ ናቪጌሽን የሚባለው ኮምፒተንሲ ነው ማለት ነው። መጀመሪያ የለዩት ከቢሄቨራል እንትንስ ማለት ነው።
እናንተ ቅድም ያላችሁት ሊደርሺፕ ስኪል ቅድም በተደጋጋሚ ሲነሳ ነበር እና ኩረትም ሌሎችም ሲያነሱ ነበር። ናቪጌሽን እንደዚሁ ተነስቷል። በሌላው አጠራር ኦርጋናይዜሽንን የመረዳት የሚል ነው። ይሄ ኮምፒተንሲ ምን ማለት ነው? በውስጡ ደግሞ ሰብ ኮምፒተንሲዎች አሉት። ስለዚህ ሊደርሺፕ አንድ ራሱን ችሎ ብቻውን እናያለን። ሁለተኛ ናቪጌቲንግ ዘ ኦርጋናይዜሽን የምናየው ነው። ሶስተኛ ኢንፍሉዌንሲንግ፣ አራተኛው ሞቲቬሽን። ከዚህ ውስጥ ያልጠራችሁት አንድም የለም፣ ሁሉም ተጠርቷል። ሞቲቬሽን ቀደም ሞቲቬት ማድረግ አለበት ሲባል ነበር። ኢንፍሉዌንስ ማድረግ አለበት ሲባል ነበር። ዲፕሎማሲ ሲባል ነበር። ናቪጌቲንግ ኦርጋናይዜሽን ማለት ዲፕሎማሲ ኦርጋናይዜሽናል ዲፕሎማሲ ስለሆነ ሊደርሺፕም ሲባል ነበር ማለት ነው። ሶ ሌትስ ዲፋይን ሊደርሺፕ እና ናቪጌሽን ኮምፒተንሲ እንዴት ተብሎ ነው በሞዴሉ ዲፋይን የተደረገው? The knowledge and skills ability needed to create a compelling vision and mission for HR ማለት ነው። ከኦርጋናይዜሽኑ ስትራቴጂ ዳይሬክሽን ጋር ከካልቸር ጋር አላይን ያደረገ የኤችአር ስትራቴጂ ቪዥን ዲፋይን የማድረግ አቅም ሊኖረን ይገባል። ስለዚህ የኤችአር ስትራቴጂያችንን ኤችአር ቪዥን እና ኤችአር ሚሽን ኤችአር ስትራቴጂን ዲዛይን የማድረግ አቅም አንደኛው። ሁለተኛ የተለያዩ የኤችአር እና ኦርጋናይዜሽናል ጎሎችን የማስፈጸም አቅም የመፈጸም አቅም ከፊት የሆነ ሆኖ ቼንጆችን የመምራት ሁሌም ቼንጅ ኦርጋናይዜሽን ውስጥ ሀፕን ሲያደርግ ከፊት ሆኖ ሌሎችን ማስከተል የሚችለው ኤችአር ነው። ስለዚህ ሊድ ኤንድ ፕሮሞት ኦርጋናይዜሽናል ቼንጅ ዲጂታል ቲሙ ሊያመጣ ይችላል። ስለ ኦርጋናይዜሽናል ቼንጅ ሀሳብ ማለት ነው። ኦፕሬሽኑ ሊያመጣ ይችላል፣ ክሬዲቱ ሊያመጣ ይችላል። በዛ ውስጥ ኤችአር የራሱን ሮል መጫወት መቻል አለበት ማለት ነው። ናቪጌት ኦርጋናይዜሽን የኦርጋናይዜሽኑን ፎርማል እና ኢንፎርማል ስትራክቸሩን አብጠልጥሎ የመረዳት አቅም ሊኖረን ይገባል ማለት ነው። ሌላው ደግሞ የተለያዩ የኤችአር ኢኒሼቲቮችን ማኔጅ የማድረግ ይሄ እነዚህ በጥቅሉ ምን ተብለው ይጠራሉ? የኦርጋናይዜሽናል ናቪጌሽን ኤንድ ሊደርሺፕ ኮምፒተንሲ ይባላል ማለት ነው። ስለ ሊደርሺፕ በጣም በብዛት የተባለ ሀሳብ ነው። ሊደርሺፕን ለብቻው ነጥለን ስናየው ኢፌክቲቭ የሆነ ኤችአር ሊደርሺፕ ስኪል አለው የሚባል ሰው እነዚህ አራት ኤሌመንቶችን ካፓቢሊቲዎችን ማሳየት አለበት። እኛ እንደ ኤችአር ነን ተብለን ስንባል እነዚህን በተለያዩ ደረጃዎች ማሳየት መቻል አለብን በስራ ህይወታችን ማለት ነው። የመጀመሪያው ability to see opportunities and problems ማለት ነው። በተለያዩ አጋጣሚ ኦፖርቹኒቲዎች፣ ፕሮብሌሞች ይኖራሉ። እነዚህን የመለየት አቅም ሊኖረን ይገባል። ሁለተኛ የተለየ ፊውቸርን የመለየት ነው እና ከሱ ጋር አብሮ የሚሄድ ፓዞችን ዲፋይን የማድረግ አቅም ሊኖረን ይገባል። ከዛ ውጪ ሰፖርቶችን ለምሳሌ ያሰብናቸውን ኢኒሼቲቮች፣ ፕሮግራሞችን ወደ መሬት ለማውረድ ከተለያዩ ስቴክሆልደሮች ሰፖርትን ጌን የማድረግ አቅም። ከዛ ውጪ የተለያዩ ኢኒሼቲቮችን ማለት ክሬት የማድረግ ሜዠረብል እና ሰስቴነብል የሆኑ ኢኒሼቲቮችን ማኔጅ የማድረግ አቅም ከሌለ ኤችአርነን አንባልም ማለት ነው። ስለዚህ እንግዲህ ከዋነኛው ኮምፒተንሲ የተነሳ ነው ቀደም ከሊደርሺፕ ነው አይደል? ስለ ሊደርሺፕ ብዙ ጊዜ አውርተናል። ግን ምንድነው ስለ ሊደርሺፕ አፕሮቾች የምታስታውሱት? የትኛው ሊደርሺፕ ለየትኛው ወርክ ፕሌስ suitable ነው የሚለው እንደዚሁ ዲስከስ ብናደርግ። እሺ፣ አመሰግናለሁ። ሊደርሺፕ ታይፕ እንዳልከው ብዙ አይነት ሊደርሺፕ አይነቶች አሉ። ነገር ግን አሁን ላይ ባለው ሁኔታ አንድ ስፔሲፊክ ሊደርሺፕ ስታይል መምረጥ አስቸጋሪ ነው። ሶ ከዛ አንፃር እንደኔ እይታ ሲቹዌሽናል የተባለውን የሊደርሺፕ አይነት እንደ ነገሮች ሁኔታ እሱን መጠቀም ቢቻል የሚል እምነት አለኝ። ሶ አሁን ላይ እሱን ነው ፕሪፈር ማድረግ። እንግዲህ ብዙ አይነት የሊደርሺፕ አፕሮቾች ወይም ደግሞ መንገዶች አሉ። ለምሳሌ አውቶክራቲክ ዱ ኢት ማይ ዌይ የምንልበት ወይም ደግሞ አውትካሙንም ፕሮሰሱንም
ኮንትሮል የማድረግ እና በዛ በሊደሩ አቅጣጫ ብቻ ነገሮች እንዲሄዱ የሚወሰንበት አፕሮች አለ። ሊዜስፌር ለቀቅ ያለ አይነት የሊደርሺፕ ሞዴል ነው። ሰርቫንት ሊደርሺፕ ለሌሎች ሮል ሞዴል ሆኖ ሞር የሰርቫንት አይነት ኔቸር ያለው የሊደርሺፕ አፕሮች አለ። ትራንስፎርሜቲቭ ለውጦችን ማምጣት ላይ የተለያዩ አዳዲስ ነገሮችን ለዋጭ ሀሳቦችን ወደ መሬት የማውረድ ትራንስፎርሜቲቭ የሆነ የሊደርሺፕ አፕሮች አለ። እነዚህን ሁሉ መጠቀም ይቻላል። ግን ቅድም ከአንድ ተሳታፊ እንደተነሳው ከመጀመሪያው ሲቹዌሽኑን አንደርስታንድ አድርገን ለየትኛው ሲቹዌሽን የትኛው የሊደርሺፕ አፕሮች ሲዩቴብል ነው ውጤታማ ያደርገናል የሚለውን እንደየሲቹዌሽኑ መጠቀም አስፈላጊ ነው የሚለውን ሀሳብ ለማድረግ ነው። ቴንክ ዩ። የተለያዩ አይነት የሊደርሺፕ አፕሮቾች አሉ። የመጀመሪያው ቀደም ከተነሳ ውስጥ እናገኘዋለን ኮየርሲቭ የሚባለው የሊደርሺፕ አፕሮች ነው። ይሄኛው ቀደማሽው እንዳለው the leader imposes vision and solution on the team and demands the team to follow this direction ማለት ነው። እና ይሄ አሁን ኮየርሲቭ ስለሆነ እንደዚህ አይነት ሊደርሺፕ አያስፈልግም ብለን ማለት አንችልም። መቼ ኢፌክቲቭ ይሆናል? ድርጅቱ ክራይሲስ ሲገጥመውና ኢሚዲየት አክሽን በሚያስፈልግበት ጊዜ ይሄንን ነው የምንከተለው ማለት ነው። ሊደሩ ሐሳብ ያመጣል፣ በቃ በዚህ ዱ ዚስ ወይ በቃ ይሄንን ብቻ ተከትላችሁ አድርጉ የምንልበት ነው የሚሆነው ማለት ነው። መቼ ነው ይሄ የማይሰራው? መቼ ነው የማይሰራው? እንትኖች ፎሎወርስ በቲም ኢንጌጅመንት ምናምን ውስጥ ወይም ደግሞ ሞቲቬሽናቸውን ሴንስ ኦፍ ኦነርሺፕ እንዳይኖራቸው ሊያደርግ ይችላል ማለት ነው። በእንደዚህ አይነት ሜንታሊቲ ውስጥ ያለ ቲም ከሆነ እንደነዚህ አይነት ሊደርሺፕ አፕሮች ኢፌክቲቭ አይሆንም። ቢኮዝ ኢት ላክስ ኦነርሺፕ ኢት ኪልስ ዘ ቲምስ ሞቲቬሽን ሶ ኢት ዊል ፌል ማለት ነው። እንደዚህ አይነት እንትን አይሆንም። ስለዚህ ይሄ አስፈላጊ የሚሆንበት ሲቹዌሽን አንዱ ይሄ ነው ማለት ነው። ሁለተኛ አውቶሪቴቲቭ የሚባለው የሊደርሺፕ አፕሮች ነው። ይሄ ሰምሃት ከኮየርሲቭ የተሻለ ነው። ዞሮ ዞሮ ሐሳቡን የሚያመጣው ማን ነው? ሊደሩ ነው። ፕሮፖዝ ያደርጋል፣ ሐሳብ ፕሮፖዝ ያደርጋል፣ ግን ቲሙ የራሱን ተጨማሪ ሐሳብ ኮንትሪቢዩት እንዲያደርግ እድል ይፈጥራል ማለት ነው። ይሄ መቼ ነው ኢፌክቲቭ የሚሆነው? when the team there is no clear path toward and when the proposal is compelling and captures team imagination ማለት ነው። ለምሳሌ በቲሙ የተሻለ ሐሳብ መቅረብ የማይችልበት ሲቹዌሽን ውስጥ ስንሆን የሊደሩ ሐሳብ ኮምፔሊንግ ይሆናል ማለት ነው አይደል? እንድንቀበል ያደርጋል። አንድ ሁለተኛ ቲሙ ከሚያስበው ጋር አላይንድ የተደረገ አይዲያ ፕሮፖዛል ከሆነ ይህም ኢፌክቲቭ ነው በዚህ ውስጥ የሚሆነው ማለት ነው። ሌላው ኦቶሪቴቲቭ በሆነ ውስጥ የሊደሩ ሐሳብ ፕሮፖዝ የማድረግ ነው። ሶሉሽኖችን አቅጣጫዎችን ፕሮፖዝ ያደርግና ክፍት ያደርጋል ለበለጠ ኢንሃንስመንት ማለት ነው። ስለዚህ ቲሙ የተሻለ አይዲያ እና ሪስክ ኮንትሪቢዩት እንዲያደርግ ሪስክ እንዲወስድ እድል ይፈጥራል። ኢፌክቲቭ የማይሆነው ግን መቼ ነው? እንደዚህ አይነት ሊደር በሌለበት ሲቹዌሽን ውስጥ ኦቶሪቴቲቭ የሆነ ሊደርሺፕ አፕሮች አይሰራም። ሊደሩ የተሻለ አቅም ሊኖረው ይገባል ይሄንን ፕሮፖዝ የማድረግ ካልሆነ ግን ኢንፌክቲቭ ነው የሚሆነው ማለት ነው። ሶስተኛው የአፊሌቲቭ የሚባለው የሊደርሺፕ አፕሮች ነው የሚሆነው። ይሄ ደግሞ ምን ላይ ነው ሊደሩ ፎከስ የሚያደርገው? ሪሌሽንሺፕ ቢልድ ከማድረግ አንጻር ነው ከቲሙ ጋር። ስለዚህ ሊደር ክሬትስ ስትሮንግ ሪሌሽንሺፕ ኤንድ ኢንሳይድ ዘ ቲም ኢንካሬጅስ ፊድባክ። አፊሌቲቭ ሪሌሽንሺፕን ታሳቢ ያደረገ ነው። ስለዚህ ዘ ቲም ሜምበርስ አር ሞቲቬትድ ባይ ሎያሊቲ፣ ለዛ ሎያል ናቸው ማለት። ኢፌክቲቭ የሚሆነው መቼ ነው? ያው ብዙ ጊዜ ኢፌክቲቭ ይሆናል ስፔሻሊ when the leader has dysfunctional and dispirited team ባገኘበት ጊዜ ኢፌክቲቭ ሊሆን ይችላል ማለት ነው። ኬር የሚያደርግ ሪሌሽንሺፕ ላይ ፎከስ የሚያደርግ ጥሩ መሪ ያጣ ቲም በሚያገኝ ጊዜ
ኢፌክቲቭ ይሆናል ማለት ነው። ምክንያቱም በጣም እንደዚህ አይነት ሊደር ስንፈልግ ነበር እየተባለ የሚመጣ ሰው የዚህ አይነት ኳሊቲ ካለው ኢዚሊ ሰክሰስፉል መሆን ይችላል ማለት ነው። ኢፌክቲቭ የማይሆንበት ሲቹዌሽን ደግሞ መቼ ነው? ሁሌ ሪሌሽንሺፕን ብቻ ታሳቢ እያደረግን የምንንቀሳቀስበት ሲቹዌሽን ከበዛ ፌል እናደርጋለን። ምክንያቱም ሊደሩ ሁሌ የሚያስበው ስለ ሪሌሽንሺፕ ስለሆነ ኦፖርቹኒቲዎች ሚስ ሊደረጉ ይችላሉ። ኦፖርቹኒቲዎችን ሚስ ሊደረግ ይችላል። ዋይ? ማኔጀሩ ሊደሩ ሪሌሽንሺፑን ማጣት ስለማይፈልግ ይሄን ነገር እንደዚህ እናደርግ እንደዚህ ይሁን ብሎ ማለት የማይችልበት አቅም ላይ ሊደርስ ስለሚችል እሱ ኦፖርቹኒቲዎችን እንዳይጠቀም ያደርጋል ማለት ነው። ሌላኛው ዲሞክራቲክ ነው። ይሄ ደግሞ ሁሌም በምንድን ነው የሚታሰበው? በኮላቦሬሽን ነው። ስለዚህ አንድ አይዲያ የሆነ ነገር ማድረግ የሚቻለው በኮንሰንሰስ ነው። አግሪመንት ላይ ሲደረስ ብቻ ነው ወደፊት የሚካሄደው ማለት ነው። ስለዚህ ሊደሩ እሱ ሊሆን ይችላል አይዲያ ያመጣው፣ ፎሎወርስ ሊሆኑ ይችላሉ። ግን ሁሉም እንደ ቲም ከተስማሙ በኋላ ነው ኢፌክቲቭ የሚሆነው። ስለዚህ when the leader does not have a clear vision on anticipate strong resistance ይሄ ጥሩ ነው የሚሆነው ማለት ነው። ምክንያቱም በአግሪመንት ነው ሬዚስተንስ ኤክስፔክት ካደረገ አንቲሲፔት ካደረገ እነሱን ኮላቦሬት ያደርግና በጋራ ሲሰራ ይቀልለታል። ኮንሰንሰስ ኦኬ የተነጋገርንበት የተስማማንበት ነው ብለን ስለምንሄድ ማለት ነው። መቼ ነው ዲሞክራቲክ ሊደርሺፕ የማይሰራው? ክራይሲስ ውስጥ ከሆነ ይሄ ዳዝንት ወርክ። ቢኮዝ ክራይሲስ ከሆነ አርጀንሲ አለብን፣ አክሽን መውሰድ አለብን። ይሄ ደግሞ ጊዜ ወሳጅ ነው። በተቃራኒው የዲሞክራቲክ ስታይል ኤቭሪባዲ ሀሳብ ያመጣል፣ ይጥላል፣ ፍሪ የሆነ ዲስከሽኖች ይበዛሉ። መጨረሻ ላይ ነው ኮንሰንሰስ ላይ የሚደረሰው። በዚህ ውስጥ ብዙ አደጋ ሊደርስ ስለሚችል ሁሌ እንትን ነው ማለት አንችልም ማለት ነው። ፔስ ሴቲንግ የሚባል የሊደርሺፕ ስታይል ደግሞ አለ። ፔስ ሴቲንግ ይባላል። ምንድነው? ዘ ሊደር ሴት ኤ ሞዴል ፎር ሃይ ስታንዳርድ ፐርፎርማንስ ኤንድ ቻሌንጅስ ፎሎወርስ ቱ ሚት ዚስ ኤክስፔክቴሽንስ። ሁሌም ቻሌንጂንግ የሆኑ በተለይ ከፐርፎርማንስ አንጻር ከፍ ያለ ኤክስፔክቴሽኖችን ሴት ያደርጋል። ስለዚህ ይህንን ማድረግ እንችላለን፣ ይህን እናደርግ፣ እንደዚህ በዚህ መልኩ ነው ዲፈረንስ መፍጠር የምንችለው እያለ ነው ሊደርሺፑ ላይ ፎከስ አድርጎ የሚሄደው። ይሄ ደግሞ መቼ ነው ኢፌክቲቭ የሚሆነው? ኮምፒተንት የሆነ ቲም ካለ ፎሎወርስ ካሉ የእሱን ቻሌንጅ መቋቋም ይችላሉ ማለት ነው። ያ ባልሆነበት ግን ሰራተኞች ምን ሊሆኑ ይችላል? አሊኔትድ ሊሆኑ ይችላሉ። አቅሙ ከሌለ እንትን ይላል ማለት ነው። አቅሙ ያን መሸከም የሚችል የቲም ኮምፖዚሽን ከሌለ ፌል ያደርጋል። ማኔጀሩ ብቻ ቻሌንጂንግ የሆኑ ታስኮችን ስላመጣ ላይሳካ ይችላል ማለት ነው። ሌላው ማኔጀሩ ምን ሊሆን ይችላል? ይሄ አይነት ስታይል ብቻ ፒውርሊ አፕላይ የሚያደርግ ከሆነ ታስክ ኦሪየንትድ ይሆናል። ስራው ላይ ብቻ ያተኩርና ሌሎች የፊድባክ፣ የኮቺንግ፣ የሪሌሽንሺፕ ቢልዲንግ፣ ሪኮግናይዝ የማድረግ የመሳሰሉ ከሊደሮች የሚጠበቀውን ኳሊቲ ላክ ያደርጋል ማለት ነው። የመጨረሻው ኮቺንግ ነው። ይሄ ያው በዋናነት ሊደሩ ስራው አፕሮቹ ሊድ የሚያደርግበት አፕሮች በምንድን ነው? ቲሙን ዴቨሎፕ በማድረግ ነው። ስኪልስ የነሱን የቲሙን ስኪል ዴቨሎፕ በማድረግ ውስጥ ያተኮረ ነው። ኢፌክቲቭ የሚሆነው መቼ ነው? ስኪልድ የሆኑ ሊደሩ በራሱ በስትራቴጂክ ማኔጅመንት፣ በኮሚኒኬሽን እና ጥሩ የሆነ ሞቲቬተር መሆን ከቻለ ይሄ ጥሩ ኮች ሆኖ መቀጠል ይችላል። ይሄ ኳሊቲን ግን ላክ የሚያደርግ ከሆነ ሰክሰስፉል አይሆንም ማለት ነው። ከዛ ውጭ ግን የቲሙ ሬዚስት የሚያደርግ አይነት ባህሪ ካለው ኮቺንግ ብቻውን አይሰራም ማለት ነው። ሳምታይምስ አይ እኔ በቅቻለሁ ብዙ አውቃለሁ የሚል ቲም ሊኖር ይችላል አይደል? በክፍላችን ውስጥ እንደዚህ አይነት በበዛበት ውስጥ ሊደሩ የኮቺንግ ፕራክቲስን ሊያመጣ አይችልም። ሌላው ከሊደርስ ካራክተሪስቲክስ አንጻር ነው። አጭር ቶፒክ ናት።
ለእናንተ ጥሩ ሊደር የሚባለው ምን አይነት ባህሪ ያለው ነው? ለእናንተ አሁን ሞዴል የምታደርጉት አንድ ሊደር ምን አይነት ካራክተሪስቲክስን ሊኖረው ይገባል ወይም ደግሞ ያለው ነው ብላችሁ ነው የምታስቡት? እንደገና ደግሞ ባድ የሚባል ወይም ጥሩ የማይባል ሊደር ምን አይነት ካራክተሪስቲክሶችን ዲስፕሌይ ያደርጋል? አንደኛ ፍሌክሲቢሊቲ ሊኖረው ይገባል። ያው ሊደር ደግሞ ፍሌክሲቢሊቲ የሌለው ያን ብንሄድ፣ ሌላው ታስክ ኦሪየንትድም አዝ ዌል አስ ፒፕል ኦሪየንትድ መሆን አለበት። ሞሮፍ ወደ ታስክም ወደ ፒፕልም ቴንድ ማድረግ የለበትም። ኢን ቢትዊን ቢሆን የተሻለ ነው። እንግዲህ ጥሩ ሊደር የሚባለው ለስታፉ ዲቨሎፕመንት ስታፉን ዲቨሎፕ የሚያደርግ ወይ ደግሞ ስታፉ እንዲበቃ የሚያደርግ ሊደር ነው ብዬ አስባለሁ። ጥሩ የሆነ ኢሞሽናል ኢንተለጀንስ ያለው፣ በዛ ላይ ዴሊጌት ማድረግ የሚችል ታስኩን ዴሊጌት ማድረግ የሚችል ፓርቲሲፓቶሪ የሆነ ተወሰነ መልኩ ፊድባክ የተቀበለ ሰራተኞቹን ሊያበቃ የሚችል ሊደር ነው እላለሁ። እሺ፣ አመሰግናለሁ። ጥሩ ሊደር ሞር የፋሲሊቴተር ሮል ያለው ራሱን እንደ ፋሲሊቴተር የሚያስብ ስራዎችን ከፋሲሊቴሽን አንጻር የሚያይ ጥሩ ሊደር ነው ብዬ አስባለሁ። ሞር ኦፍ የሮል ሞዴሊንግ አይነት ሮል ያላቸው ሊደሮች ጥሩ ነው ብዬ አስባለሁ። ባድ ሊደር ሞር ኦፍ የኮምፕሌክስ ያለበት አይነት ሊደር እንደ ባድ ሊደር ቆጥረዋለሁ ማለት ነው። እሺ፣ የኮሚኒኬሽን አቅሙ ጠንካራ የሆነ ፕሮፐርሊ ኮሚኒኬት የሚያደርግ ልንል እንችላለን። የዲሲሽን ሜኪንግ ኤቢሊቲም ወሳኝ ነው። ሰፖርቲቭ ቢሆን ሁሌም በነገሮች ላይ እና ኮንፊደንስ ደግሞ ተላብሶ ነገሮችን የሚመራ መሆን አለበት። እርግጠኝነትን በሰራተኞቹ ላይ ሌላው ምናልባት ኢንተግሪቲም ያለው ቢሆን በሰራተኞቹ ታምኖ ውጤት ማምጣት ያስችላል የሚል ሀሳብ። ጥሩ ሊደር ነው የምንለው ፎሎወሮቹ እድለኞች ከሆኑ የሚሰሩትን ስራ አንደርስታንድ የሚያደርግ የሆነ ችግር ቢገጥማቸው ፕሮብለማቸውን ሶልቭ የሚያደርግ ከላይ ሆኖ ምንም ነገር ቢፈጠር አይ እሱ ጋር ሲደርስ ሶልቭ ይሆንልናል የሚል እንደው በነሱ በፎሎወሮቹ ደረጃ ኮንፊደንስ በሱ ላይ የሚኖራቸው እንዲሆንና እሱም የተሻለ ነገርን ለልጆቹ ፓርቲሲፔት አድርጎ ስራ እንደልጌት አድርጎ መስጠት የሚችል ቢሆን በጣም ጥሩ ሊደር ነው ብዬ የማስበው እንደኔ ሀሳብ ሰክሰሰር ወይንም ደግሞ ተተኪ በማፍራት ደረጃ የሚሰራ ጥሩ ሊደር ነው ብዬ አስባለሁ። ምክንያቱም ምንድነው ያ ሰው እዛ ኤሪያ ላይ ባይኖር ዊዛውት ኤኒ ኢንኮንቪኒየንሲ ሌሎቹ ወይንም ከሱ ስር ያሉት ስራውን ፐርፎርም ማድረግ ስለሚችሉ ያሰበውን ነገር ሁላ ቴክ ኦቨር ማድረግ ስለሚችሉ ጥሩ ሰክሰሰር የሚፈጥር ጥሩ ሊደር ነው ብዬ አስባለሁ። ታንክ ዩ። በጣም አመሰግናለሁ። የሚገርሙ ሀሳቦች ናቸው የተነሱት። እዚህ እኔ ያመጣሁት ዶክመንት ደግሞ ሃይላይት ያደረጋቸው የዩኒቨርሳል ናቸው። ባይዘ እነዚህ ዩኒቨርሳሊ ጥሩ ሊደር የሚያስብሉና ከዚህ ውስጥ ደግሞ ዲትራክት የሚያደርጉ ካራክተሪስቲክሶች ናቸው። ትረስት ወርዚ ኤንድ ዲፔንደብል፣ ከኢንቴግሪቲ ጋር ያነሳችሁት ማለት ነው። ቲንክስ ኤንድ ፕላንስ አሄድ፣ ፎርዋርድ ሉኪንግ ለገብረ ኪዳ ያነሱት፣ ሌሎቻችሁም ያነሳችሁት ኦርጋናይዝድ መሆን፣ ኢንከሬጅ የሚያደርግ በተደጋጋሚ ያነሳችሁት፣ ሞቲቬት የሚያደርግ ፖዚቲቭ ባይዘ ትልቅ ኳሊቲ ነው። ሊደሩ ጨለምተኛ ከሆነ ፔሲሚስት ከሆነ በቃ ትልቁን ኳሊቲ ሉዝ አድርገናል ማለት ነው። ምን ማለት ነው? ፖዚቲቭ ማለት የአንድ ሊደር ትልቁ ኳሊቲ ከኬዎስ ውስጥ ኦርደርን ክሬት ማድረግ ነው፣ ትልቁ አቅም ማለት ነው። ስለዚህ ጨለማ ውስጥ ሆኖ ወዴት ሊድ ሊያደርግ ይችላል አንድ ሊደር? ስለዚህ ከቻሌንጅ ውስጥ ኦፖርቹኒቲዎችን ፈልቅቆ ማውጣት ከቻለ፣ በጨለማ ውስጥ የሆነች ትንሽ ብርሃንን ማሳየት ከቻለ ያ ሊደር ነው ማለት ነው።
እንጂ እኔ ጨለማ ከሆንኩኝ መስራት እንትን ኔጌቲቭ ቲንከር ከሆንኩኝ ምንም ነገር እንደማይቻል እያሰብኩ ነው ማለት ነው። ስለዚህ በምን መልኩ ሞቲቬት ላደርግ እችላለሁ? ዳይናሚክ ከሲቹዌሽኑ ጋር አብሮ የሚሄድ ዲሳይሲቭ ቅድም የተነሳው ኮሚትድ ቱ ኤክሰለንስ ሁሌም የተሻለ ነገር አለ ብሎ የሚያስብ ማለት ነው። ኮምፕሊሰንስ የማይሰማው አሁን ቤስት የሚባል ደረጃ ላይ ነኝ ያለሁት ብሎ ሳይሆን ዛሬ ጥሩ ነኝ ነገም ደግሞ የያዘውን ስለማሻሻል ማሰብ የሚችል ኢንቴሊጀንት ኢንፎርምድ ቅድም በተደጋጋሚ የተነሳው ኢፌክቲቭ የሆነ ዊን ዊን ባርጌነር ሁሌም ራስ ወዳድ ያልሆነ ወይም ደግሞ የራሱን ጥቅሞች አሰልፎ ማይሰጥ ስለዚህ ሁሌም ባርጌን ሲያደርግ ዊን ዊንን የሚያስብ ከሆነ ያ ቤስት ሊደር ነው። ቅድም እንደተነሳው ፕሮፐርሊ ኮሙኒኬት ማድረግ የሚችል ራሱን ቲሙን ኦርጋናይዜሽን ሪፕሬዘንት ሲያደርግ ፕሮፐርሊ መሸጥ የሚችል ማለት ነው። የዚህ ተቃራኒ ደግሞ አሶሻል የሆነ ማለት ነው። ከሪሌሽንሺፕ በጣም የራቀ ከሆነ ይሄ ፑር ሊደር ነው። ቅድም መድህን ስታነሳው ነበር የፒፕልንም ታስኩንም ታስክም ፒፕልም ኦሪየንትድ መሆን መቻል ይጠበቃል ማለት ነው። ስለዚህ ስራውን ብቻ ፈልጎ ሪሌሽንሺፑን የማይፈልግ ሊደር አይባልም። ምክንያቱም ሊደር ብቻውን ሊቆም አይችልም አይደል? ሊደር ሲባል አትሊስት አንድ እንኳን ፎሎወር አለ። ስለዚህ በዛ ውስጥ ከአንዱም ጋር ቢሆን ሪሌሽንሺፕ ጥሩ የሚባል ሪሌሽንሺፕ ሊኖረው ይገባል። ኮሙኒኬሽን ፖር ከሆነ ራሱን መሸጥ የማይችል ከሆነ እንደገና ኢኒሼቲቮቹን ዲዛይን ያደረጋቸው ኢኒሼቲቮች በተለያዩ ስቴክሆልደሮች ባይን እንዳያገኙ ሊያደርገው ይችላል ማለት ነው። ናን ኮኦፕሬቲቭ ይሄ የብዙ ድርጅቶች ችግር ይመስለኛል። የራሱን ስራ ብቻ የሚሰራ ግን የሌሎች ሰክሰስ ደግሞ በሱ ላይ ዲፔንድ እንደሚያደርግ የማይረዳ አይነት ሊደር ካለ ያ ከባድ ነው ማለት ነው። ናን ኮኦፕሬቲቭ ኢትስ ቬሪ ዲፊካልት ባይዘ ሴንስ አናደርግ ከባድ ነው። እኔ የትእዛዙን ሰፖርት ፈልጌ ትእዛዙ ኢሜይሌን ካልመለሰልኝ ስልኬን ካልመለሰ ምናምን ካላለ እኔ መሄድ አልችልም ማለት ነው አይደል? ለምሳሌ ኢቫሉዌሽን ሙሉልኝ ብዬ ኢቫሉዌሽን መሙላት ካልተቻለ ትሬኒንጉን ኳሊቲ ማሻሻል አንችልም። ምን እንደሚመስል ልናውቅ አንችልም። ሶ ከራስ በዘለለ ለሌሎች መኖር ኮኦፕሬቲቭ መሆን ይጠይቃል ማለት ነው። ያን ላክ ካደረገ ይሄ ሊደር ፑር ሊደር ነው፣ ጥሩ የሚባል ሊደር አይደለም። ኢሪቴብል የሆነ በቀላሉ የሚበሳጭ ከሆነ ቲሙን ስፕሪት በጣም ዳውን ማድረግ ይችላል ማለት ነው። ስለዚህ ኢሞሽናሊ ኢንተሊጀንት ነው የተባለው አንዱ ይሄ ነው። ኢጎሴንትሪክ የሆነ ስታተስ ኦሪየንትድ የሆነ ኢጎሴንትሪክ ኢትስ ቬሪ ከባድ ነው። ለባለቤቱ አይታወቀው ሴንስ የሚያደርገው ለሌላው ነው የሚሆነውና ሰውየው ትክክል እንደሆነ ሊያስብ ይችላል። ግን ይሄ በሽታ ነው። ኢጎሴንትሪክ መሆን ማለት የበዛ ማለት ነው። ማንም ሰው ራሱን ሰልፍ ስቲም አለው፣ ቫልዩ ያደርጋል፣ ለራሱ የሚሰጠው ትርጉም አለ። ግን ያ ኤክስትሪም ጫፍ ከሄደ ከባድ ነው። ለምሳሌ አንዳንዴ እንሰማለን ምን ሊሆን ይችላል? ለምሳሌ አንዳንዴ ማኔጀር ብቻውን ላይደውል ይችላል አይደል? እኔ ለምሳሌ ኢቫሉዌሽን ሙሉ ወይም ደግሞ ሄኖክ አፕሬዛል ጨርሱ ፕላኒንግ ጨርሱ ብሎ ቢጠይቅ እንትን ሊሆን ይችላል። ሄኖክ ሊደውል አይችልም አይደል? አስገዳጅ ካልሆነ ሰው ሊደውሉ የሚችሉ ሌሎች ኦፊሰሮች ሰፖርቶች ሊኖሩ ይችላሉ። የተቀመጠ ጊዜ አለ። ግን በተቀመጠው ጊዜ ውስጥ መጨረስ አለመጨረስ በተለያዩ ፋክተሮች ዲፔንድ ሊያደርግ ይችላል። ግን ያንን ጊዜ ሰፖርት ሳያደርግ ኮላቦሬት ሳያደርግ ቀርቶ ፌል ያደርግና አንዳንዴ ሊደወል ይችላል። በቃ በኦፊሰር አታስደውልብኝ፣ ማንም ኦፊሰር እኔ ጋር አይደውልብኝ። እኔ አሁን ለኔ ይሄ ይከብዳል። አሁን ኦፊሰሩ ኮሙኒኬት እንዴት እንዳደረገው ነው ትልቁ ፖይንት እንጂ ኦፊሰር መደወሉ አይመስለኝም ትልቁ ችግር። ግን ፕሮፐርሊ ኢቫሉዌሽኑ እንዲሞላ ወይም ትሬኒንግ ፕላኒንጉን እንዲጨርስ ምናምን ፕሮፐርሊ እያስረዳ ሰፖርት እያደረገ ኦኬ በዚህ ቀን እጨርሳለሁ እየተባባልክ መሄድ ትችላለህ። ግን
በቃ ኦፊሰር የሚባል እኔ ጋር እንዳይደውል በስልኬ ላይ ከተባለ ሰምኋት ከዚህ ጋር የተገናኘ ነው የሚሆነው ማለት ነው። ዲስ ዴንጀረስ ያልኩት ለዛ ነው። አንዳንዱ ምንም ችግር የለው። እኔ አሁን ይገርመኛል። አሁን አቶ ሴሆ ጋር ኤኒዋን ካን ኮል ኤችአር ውስጥ ማንም ሰው በሩን አንኳኩቶ መሄድ ይችላል። እኔ መደወል ከፈለኩ እደውላለሁ። ምንም በቃ ምክንያቱም ቫልዩ እዛ ያስኬደኝ ጉዳይ ነው ትልቁ ኢሹ አይደል? ለምንድን ነው እኔ የደወልኩት ነው ዋናው ሐሳብ ማለት። ስለዚህ ኢጎሴንትሪክ መሆን በሽታ ነው ብዬ ነው የማስበው እና እዚህ እንኳን እንደዛ ብዙም አለ ብዬ አላስብም። ሌሎቹ ከታች የተቀመጡት ናቸው። የባድ ሊደርሺፕን ከሚገልጹት ውስጥ ሊስት ከተደረጉት ውስጥ በአጋጣሚ እኔ እናንተ ቢሮ ዲስከስ አድርገንበት እናውቃለን መሰለኝ። ሩዝለስ የሚለው አንዳንድ ቦታዎች ላይ ሩዝለስ መሆን ለሊደርሺፕ ሰክሰስ በጣም ኢምፖርታንት እንደሆነ ይገለጻል። ሩዝለስ ካልሆን ከአንዳንድ ጊዜ እያስወገድካቸው ልትሄድ የሚያስፈልጉ ነገሮች እንደዛ ካላደረክ ስራ የሚበላሽባቸው ሁኔታዎች የሚያመጡ ማለት ነው አይነት ነገሮችን ያስከትላልና እንደዚህ አይነት ካራክተር ሊደር ሊኖረው ይገባል። እዚህ ጋር እንዴት ነው የባድ ሊደርሺፕ ካራክተር ሆኖ የተቀመጠው የሚለው ኮንፊውዝ ስላደረገኝ እዚህ ጥሩ ነጥብ ላይ ስለደረስን ነው። እንግዲህ አብዛኛው ነገር ያው በቲዮሪም ደረጃ ይሁን ወይም በፕራክቲስም ደረጃ እያነሳችኋቸው ያሉ ነጥቦችም ስለነበሩ ነው። እኔ ጉድ ሊደር ብዬ የማስበው መጀመሪያ በዲቪዥን ደረጃ ያለውን ሪሶርስ የሚያውቅ መሆን መቻል አለበት። ሰራተኛ ተመርጦ ተለክቶ ተቆጥሮ አይሰጥም፣ ያለው ነው የሚሰጠው። ዳት ሊደር ያለውን ነገር በደንብ ኢንቨንተሪ መስራት መቻል አለበት ኢን ተርምስ ኦፍ ኮምፒተንሲ ማለት ነው። ሲቀጥል ደግሞ ምንድነው ያለው የሚጫወተው ሮል በኦርጋናይዜሽን ውስጥ የኔ ኢና ኮንትሪቢዩት የሚያደርገው የት ቦታ ላይ ነው፣ እንዴት አድርጌ ኤፌክቲቭ ነው ማምጣት አለብኝና ሁልጊዜ ያንን ቲም ወደ ድራይቭ የሚያደርግ ኢንቫይሮንመንት መፍጠር የሚችል ሰው መሆን አለበት ብዬ አስባለሁ። በሶስተኛ ደረጃ ይሄ ሰው ያው ሪሶርሱን ካወቀ እንደው ደከም ይላሉ ብሎ በሚታሰቡት ኤሪያዎች ላይ እሱ በዛ ጫማ ውስጥ እነዛን ማስቀመጥ ከሰፋቸው የሰፋቸውን ቦታ ለማለት ነው። ከሞሉት ደግሞ ወደ ተሻለ የማምጣት ሞቲቬቲንግ የምንለው ይሄንን ነው። በየጊዜው በምንድን ነው የሚያደርገው? በማባበል አይደለም። ተጨማሪ አሳይመንቶች በመስጠት ትልቅ እንትኖችን ኃላፊነቶች ኤክሰርሳይዝ አድርጋችኋቸው ይሆናል። ለአንድ ጁኒየር ኦፊሰር አንድ አሳይመንት ብትሰጡትና ነገ ቆመ ይሄን ፕሬዘንት አድርግ ብትሉት ምን ያህል ደስተኛ ሊሆን እንደሚችልና ለነገ ለሌላው ትልቅ አሳይመንት እንዲመጣ ማለት ይሄን። ሁለተኛ ሁልጊዜ ሰለብሬት ማድረግ ጥሩ አይደለም። ሳክሰስ ስቶሪ ለመስማት ብቻ የተዘጋጀ ሊደር እሱ የዛን ቀን ያችን የጀመረታ ወድቋል። እሱ ሁሉን ነገር እንዳመጣጡ ሊሰማና ሊቀበል የሚችል ነው። ደግሞ ፓኒክ ማድረግ የለበትም። የችግሩን ባህሪ ተረድቶ አናላይዝ ማድረግ ነው ያለበት እና ያንን ችግር ከቲሙ ጋራ ዲስከስ ማድረግ አለበት እና ይሄ ሰው ደግሞ ከተሻለ እውቀት አለው ተብሎ ነው የሚታሰበው። እነዛን ሩት ኤንድ ኮዙን እያወቀ ኤፌክቲቭ የሆነ ማግኘት ይችላል። ግን እሱ ከሱ አቅሙ በላይ ከሆነ ምንም ጥያቄ የሌለው ነገር ዳይሬክተሩ መልስ መስጠት መቻል አለበት። ኦር እንደኔ ያለው ቺፍ ደግሞ መልስ መስጠት መቻል ማለት በደንብ ወርክአውት የተደረገ ነገር ማለት ነው። ያ እንግዲህ ወደ ዲቪዥን ሳመጣው ማለት ነው ስለ ሊደርሺፕ ስናመጣ ኦልዌይስ ግን ኮሙኒኬቲቭ ኮች ማድረግ ያስፈልጋል። ስለ ኮቺንግ ያው ብዙ ተምራችሁ ይሆናል፣ ግን በየአጋጣሚው ያለውን ልምድ የሚያካፍል እንደዚህ አይነት ስራ ስንሰራ እኮ እንደዚህ ነበር እየተደረገ የነበረው ዛሬ ላይ ግን የሚጠበቅብኝ ይሄ ነው እና አንተ ግን ምንድን ነው የሚሰማህ ምናምን እስከ ማለት ድረስ የሚያስችል አይነት ኮምፒተንሲ ሊኖረው ይገባል። ስለዚህ በየደረጃው እነዚህ ነገሮች ስናስቀምጣቸው ሪሊ ልንጠቀምባቸው እንችላለን የሚል ነገር ነውና ይሄ ከትልቁ አንስቼ ወደ ታች ያመጣሁት ምናልባት ተመሳስሎ ከሆነ ጥሩ ነው። አይ ርቀት አለው ካለ እንግዲህ አስተባባሪያችን ኮሜንት ሊያደርጉ ይችላል። አመሰግናለሁ። አሁንም ሊደርሺፕ ላይ የተወሰኑ ሀሳቦችን ሪኮል እያደረግን እንድንሄድ ፈልጌ ነው።
ስለ ሊደርሺፕ ቲዮሪስ ባይዘ እዚህ ላይ ኤምፋሳይዝ ማድረግ የፈለግነው ለምንድነው አንደኛ ቅድም ሲነሳን ሄኖክም ምስኬም ሲያነሱት የነበረው ሁላችንም ኤችአር ማኔጀሮች ነን። ኮምፒተንሲው ደግሞ የሚለው ምንድነው ኤችአር ፕሮፌሽናል ኤችአር ከተባለ ሜይንሊ ስለ ሊደርሺፕ ከተነሳ ስለ ሊደርሺፕ ቲዮሪ ማወቅ አለበት ኤችአር ማለት ነው። ኦፊሰር ሊሆን ይችላል፣ የኤችአር ማኔጀር ሊሆን ይችላል። በየትኛውም ሌቭል ያለ የኤችአር ሰው ስለ ኤችአር ሊደርሺፕ ሲያውቅ ብቻ ነው ሊደሮችን ዴቨሎፕ ማድረግ የሚችለው። ያ ነው ትልቁ ሐሳብ ማለት ነው። እናንተ ደግሞ ምንድናችሁ ዛሬ ዱዋል ሮል ነው የሚኖራችሁ ማለት ነው። አንደኛ የኤችአርን ስኮፕ መረዳት ኤችአር ፕሮፌሽናሊ ኤችአር ነው የሚባል ሰው ምን አይነት እውቀቶች ዶሜኖች ሊኖሩት ይገባል የሚለው መረዳት ነው። ሁለተኛ ደግሞ እናንተ እንደ ኤችአር ሊደር ምክንያቱም ዩ ሊድ ፒፕል አይደል ሊድ ኤኒ አንድ ፎሎወር ያለ ሰው በቃ ኤችአር ማኔጀር ፈንክሽናል ስራው ላይኖር ይችላል። የሪክሩትመንቱ የምናምኑ ላይኖር ይችላል። ለምሳሌ የለርኒንግ ኤንድ ዴቨሎፕመንት ስራ የእናንተም ስራ ነው። የፐርፎርማንስ ስራ የእናንተም ስራ ነው። ፔሮል ፕሮሰስ ላታደርጉ ትችላለች፣ ግን you can provide inputs ማለት ነው። ስለዚህ ከዛ አንፃርም ስለሆነ አንዱ ግዴታችን እንደ ኤችአር የኤችአር ቲዮሪስ ማወቅና የትኛው ለየትኛው ሲቹዌሽን ጠቃሚ ነው የሚለውን መረዳት አለባችሁ የሚል ግዴታ ውስጥ ገብተናል ኤችአሮች ማለት ነው። ለዛ ነው የማነሳው። እነዚህ ይሄው አብዛኛው የተጠራ አለ ከዚህ ውስጥ ትራንስፎርሜሽናል ተጠርቷል አይደል? እስኪ አንዱን የሚያብራራልኝ ሰርቨንት ሊደርሺፕ ከዚህ በፊት እንደነበረው አይነት የሊደርሺፕ ስታይል አይደለም። ቀደም ሲል ሊደሮች ትዕዛዝ ያወርዳሉ፣ ከስር ያሉ ሰብኦርዲኔቶች እንዲፈጽሙ ነው የሚያደርጉት። ውጤቱን ራሳቸውን ይጠብቃሉ ቁጭ ብለው ማለት ነው። ሰርቨንት ሊደርሺፕ ግን በሚሆንበት ጊዜ እታች ወርደው ሰብኦርዲኔቶቻቸውን ትሬን ያደርጋሉ፣ ኮች ማድረግ እና ስራውን እስከሚለምዱት ድረስ አብረዋቸው ነው የሚጓዙት። የነሱንም አዳማጭነት በጣም ይታይበታል። ሰርቬ ማድረግ ነገር rather than requiring subordinates or others to serve them ወረድ ማለትን ይጠይቃልና በጣም ጥሩ የሆነ ሊደርሺፕ ስታይል ነው። ምንድነው ትራንስፎርሜሽናል ሊደርሺፕ ሞር ኦፍ ያው ዋናው ከቼንጅ ጋር ነው የሚገናኘው። ሁልጊዜም ደግሞ ቼንጅ አለ። ቼንጅ ልናስቆመው የምንችለው ነገር አይደለም። ራሱ ቼንጅ ብቻ ነው ቼንጅ የማይደረገው እንጂ ቼንጅ አለ። ስለዚህ ትራንስፎርሜሽናል ሊደርሺፕ ሁልጊዜም ያስፈልገናል ስኪሉ ማለት ነው። ከአንድ ከኤግዚስቲንግ ነገር ወተን ወደ ሌላ አዲስ ነገር መሻገር ማለት ነው። ሰርቫንት ሊደርሺፕ የሚለው አይ ቲንክ ከተለመደው ሃይራርኪ ሪቨርስ የሚያደርግ ነው። ላይክ አሁን አዘ ቶፕ ማኔጅመንት አለ፣ ሚድል ማኔጅመንት፣ ሎወር ማኔጅመንት ወይም ሰራተኞች እያለ ይወርዳልና ምንድነው የሚሉት ፒራሚዱ ሪቨርስድ ነው ይሉታል። ለምን ነው ሪቨርስድ የሆነው? the leader is the servant of all የሚል ነገር አለው። መሪው የሁሉም አገልጋይ ስለሆነ ላይክ ለሁሉም የሚያገለግል ስለሆነ ትራያንግሉ ይሄ ፒራሚዱ ሪቨርስድ ነው ይሉታልና ላይክ አንዳንድ አፕሮች ላይ ሰርቭ እንዲያደርጉት እንዲያዝ ዋትኤቨር እንዳይሆን ሳይሆን እዛ የተቀመጠው ሌሎቹም ከሱ ስር ያሉት በሙሉ ሰርቭ ሊያደርግ ነው የተቀመጠውና የሁሉም ሰርቫንት ነው በሚል ኢቭን ፒራሚዱ ሪቨርስድ ይሆናልና ከሱ አንፃር ምናልባት ሊጨምር ብዬ ነው። ሌላኛው ትራንዛክሽናል ሊደርሺፕ ስታይል የሚለው አይ ቲንክ ሁሌ ተመራጭ ላይሆን ይችላል። ሩቲን ትራንዛክሽን ላይ የመግባት ቴንደንሲ ሊኖረው ይችላል። ግን ደግሞ አንዳንዴ ስራዎቹ በደንብ ክትትል የሚያስፈልጋቸው ሲሆኑ ነሰሰሪ ሆኖ ሊገኝ ይችላልና ላይክ ትራንዛክሽናል ሊደርሺፕ ሞር ኦፍ ወደ
የማኔጀር ሮል ላይ የመመሳሰል ቴንደንሲ አለው። እያንዳንዱ የተሰጡ ክንውኖች አክቲቪቲዎችን በአግባቡ መከናወናቸው አለመከናወናቸው ፎሎ የማድረግ ሞኒተር የማድረግ አክቲቪቲዎችን የሚያካትት ነውና ሞር ኦፍ ወደ ማኔጀራል ዱቲም ይቀርባል የሚል እሳቤ ያለው ሊደርሺፕ ስታይል ነው። እንግዲህ ይኸው ቅድም እናንተ ባነሳችሁት መሰረት ትራንዛክሽናል ሊደርሺፕ ኤምፋሳይዝ የሚያደርገው ኦርደር እና ስትራክቸሩ ላይ ፎከስ ያደረገ ነው የሚሆነው። ሃይሊ ኮንትሮል ያደርጋል ቲሙን። እይታውም ሾርት ተርም ፕላኒንግ ላይ ፎከስ ያደረገ በእንደዚህ አይነት እንትን ውስጥ ማኔጀሩ ማይክሮ ማኔጅ ያደርጋል ማለት ነው። ኢች ኤንድ ኤቭሪቲንግ ማኔጅ ያደርጋል። ለዛም ትራንዛክሽናል ይሆናል ማለት ነው። ትራንስፎርሜሽናል ቅድም ዞላ ያነሳው ሊደሩ ትልቁ ስራው ኢንስፓየር ማድረግ ነው። ቲሙ ፎሎወርስ ቼንጅን ኢምፕሬስ እንዲያደርጉ ምን ያደርጋል? ኢንስፓየር ያደርጋቸዋል። አንድ ሁለተኛ በሚሰሩት ስራ ማለት ነው። ሰምታይምስ አንዳንድ ስራዎች ትራንዛክሽናል ሊሆኑ ይችላሉ አይደል? ግን በትራንስፎርሜሽናል ሊደርሺፕ እንትንስ ከሆነ ሁሌም የምንሰራውን ስራ ኢኖቬቲቭ በሆነ መልኩ እንድንሰራ ኢንስፓየር ያደርጋል ማለት ነው። ለምሳሌ የብራንች ኦፕሬሽን ስራ ትራንዛክሽናል ስራ ነው። ግን ከስተመር አኳየር የምናደርግበት ሰርቪስ የምንሰጥበትን ኢኖቬቲቭ እንዲሆን ማድረግ ይቻላል ማለት ነው። ስለዚህ ሊደሩ ቲሙ ለኦርጋናይዜሽኑ ቫልዩ አዲንግ የሆኑ ስራዎችን ኢኖቬቲቭ በሆነ መልኩ እንዲሰራ ኢንስፓየር ያደርጋል፣ ቼንጅን ኤምብሬስ ያደርጋል። ትራንስፎርሜሽናል የቲዮሪ ዋነኛው ሀሳቡ ይሄ ነው። ሊደር ሜምበር ኤክስቼንጅ ቲዮሪ ቱ ዌይ የሆነ ሪሌሽንሽፕ ነው በፎሎወር እና በሊደሩ መካከል። ማለት ፎሎወርስ ሲባሉ እዚህ ጋር ግን ዘ ቹዝን ዋን ነው የተመረጡ ናቸው እንጂ ሁሉንም ፎሎወር ማለት አይደለም። ሊደሩ ካለው አጠቃላይ ቲም ውስጥ የሆነ በራሱ ክራይቴሪያ ማለት ነው የተወሰኑትን ይመርጣል። እነሱ ላይ ፎከስ አድርጎ ነው የሚሰራው። ክራይቴሪያው የተለያየ ሊሆን ይችላል። እሱና እሱ የሚያውቁት ሊሆን ይችላል። አንዳንዴ ከሎያሊቲ ሊሆን ይችላል፣ ከፐርፎርማንስ አንጻር ሊሆን ይችላል፣ ከሪሌሽንሺፕ አንጻር ሊሆን ከፖቴንሻል አንጻር ሊሆን ይችላል። ግን የተወሰነ ቲም አለ። እነሱን ፎከስ አድርጎ የተለያዩ ኦፖርቹኒቲዎችን እየሰጠ ነው የሚሄደው። የዴቨሎፕመንት ኦፖርቹኒቲ ሊሰጣቸው ይችላል፣ የፕሮሞሽንም ሊሆን ይችላል፣ ሌሎች ነገሮችንም ታሳቢ ያደረገ that's what we call leader member exchange theory የሚባለው። ሰርቫንት ሰሎሜ ጥሩ አድርጋ እንዳብራራችሁ ነው የሚሆነው ማለት ነው። የሊደሩ ስራ ተከታዮችን ማገልገል ነው። ተከታዮችን ማገልገል ነው። በጣም ይሰራል። ባይዘይ ምንድነው ብለው የሚያስበው በዚህ የሊደርሺፕ ቲዮሪ ቲሙን ፕሮፌሽናል እና የፐርሰናል ስኪሉን ስንሰራበት ከኦርጋናይዜሽን ጎል ጋር ኢዚሊ አላይንድ ሆኖ መሄድ ይችላል። ስለዚህ እኔ የተከታዮቼ አገልጋይ ነኝ፣ ተከታዮቼ ደግሞ ስራውን ይሰሩታል። በእንደዛ አይነት ሜንታሊቲ ውስጥ ነው የሰርቫንት ሊደርሺፕ የሚሆነው ማለት ነው። ቀጣዩ ሊደርሺፕ እንትን መዲ ቅድም ያነሳችው ነው የትሬት ቲዮሪ ነው። ይሄ ከፐርሰናል ካራክተሪስቲክስ ጋር የተገናኘ ነው። ሁሉም ሰው መሪ አይደለም። መሪ ለመሆን ሊሰጠን የሚገባ ካራክተር አለ ነው አይደል? ለምሳሌ ድሮ ሊሆን ይችላል ወንድ ብቻ ነው ሊደር ተብሎ ሊታሰብ ይችላል። ረጅም ሊባል ይችላል። እንደነዚህ አይነት ከትሬት ጋር ከፐርሰናሊቲ ካራክተሪስቲክስ ጋር የተገናኘ ነው። አንድ ሁለተኛ ሊደርሺፕን የሊድ የማድረግን አቅም በተፈጥሮ ነው የምናገኘው እንጂ በለርኒንግ ያው ዴቨሎፕ አናደርገውም የሚለው ነው ትልቁ ሐሳብ የሚሆነው ማለት ነው። ሌላው ቢሄቨራል ቲዮሪ ነው፣ ቀደም የተነሳው ማለት ነው። ቢሄቨራል ቲዮሪ
የሊደሮች ቢሄቪራል የግሩፕ ቢሄቪየርን ኢንፍሉዌንስ ማድረግ ይችላሉ። ትልቁ ሐሳብ የዚህ የቢሄቪራል ቲዮሪ ማጠንጠኛ ነው። ሊደርስ ኢንፍሉዌንስ ግሩፕ ሜምበርስ ስሩ ሰርቴን ቢሄቪየር። ቀደም ቴዲ ለምሳሌ ሊዲንግ ባይ ኤግዛምፕል ምናምን ያልከው ጋር የምትላበሰው ባህሪ፣ የምትኖረው ስታይል፣ የምትፈልገው ነገር ሌሎችን ኢንፍሉዌንስ ያደርጋል ነው። ሰዎች ኢንፍሉዌንስ የሚደረጉት በምናሳየው ቢሄቪየር ነው። ያ የተለያዩ ቅድም ያነሳናቸው ኳሊቲዎችን መላበስ ሊሆን ይችላል። ለምሳሌ እነሱን ስንላበስ ፎሎወርስን ማምጣት እንችላለን የሚለው ነው። ሲቹዌሽናል ቲዮሪስ ቅድም ያነሳነው ነው። ሊደሮች በማንኛውም አይነት ሲቹዌሽን ወይም ደግሞ እንዴት ብዬ ልንገራችሁ መሰለህ፣ ለሁሉም አይነት ሲቹዌሽን የሚስማማ ሊደርሺፕ ስታይል የለም። ይሄ ስለማይሆን ሲቹዌሽናል የሚባል ቲዮሪ መጣ ማለት ነው። ስለዚህ በችግር ጊዜ፣ በለውጥ ጊዜ ስታተስ ኮን አስጠብቆ መሄድ በሚፈልግ ጊዜ፣ በተለያዩ ጊዜ የተለያየ ሊደርሺፕ ስኪል ያስፈልጋል እንጂ አንድ አይነት ትራንዛክሽናል ብቻ ወይም ትራንስፎርሜሽናል ብቻ ወር ደግሞ ሰርቫንት ብቻ ብለን መሄድ አንችልም። ከሲቹዌሽኑ ጋር የሚስማማ ፐርሰንትን ፍሌክሲብል የሆነ የሊደርሺፕ ባህሪ ሲቹዌሽኑ ዲማንድ ያደረገው መላበስ የሚችል ነው ሊደር ማለት ነው። የመጨረሻው ኢመርጀንት ቲዮሪ ነው። ሊደሮች አይሾሙም፣ ከግሩፕ ውስጥ ነው የሚወጡት ነው። ለምሳሌ የተለያዩ አንዳንድ ጊዜ ታያላችሁ አይደል? እንትና ይምራኝ ምናምን ሊባል ይችላል። ቲም ሊደር ይሁን በቃ እሱ እንትን ይበል ምናምን ሲባል ወይም ደግሞ እኔ እንደዚህ ላደርግ ብሎ የሚመጣ አይነት አካሄድ ማለት ነው ሊደርሺፕ ቲዮሪ። ስለዚህ ግሩፑ ከሚኖረው ኢንተራክሽን የራሱን ሊደር ያወጣል። ሳማት ከሲቹዌሽን ጋር ሊገናኝ ይችላል፣ ከሲቹዌሽናል ወይም ከቢሄቪየራል ጋር ሊገናኝ ይችላል። ግን የታስቦበት የሚወጣ ሳይሆን ስሩ ኢንተራክሽን የዛ ሰው የሊድ የማድረግ አቅሙ ኢንፍሉዌንስ የማድረግ አቅሙ ይወጣል ማለት ነው፣ ይታያል። ምስኪ በጣም ሶሪ፣ ቅድም አንድ ጥያቄ ጠይቀኸኝ ነበር ወደዚህ ከመግባቴ በፊት ስለ ሊደርሺፕ አይደል ሩትለስ መሆን እኔ የተረዳውበት መንገድ እንዴት ነው? እንደ ጉድ ካራክተሪስቲክስ የተወሰደው አንደኛው ዋነኛው ኤሌመንት ዲሳይሲቭ መሆን ነው። ሶ ኢፍ ዩ አር ኤ ጉድ ሊደር ዩ ዲሳይድ። ለማን የሚጠቅመውን እንትኑ ፋክቱ ነው የሚነግረህ አይደል? ለምሳሌ አንዳንዴ የሰራተኛውን ዌልቢንግ ለመጠበቅ ሊሆን ይችላል። ሶ ዩ ዱ ኢት ፎር ዛት ማለት ነው። ሶ ዩ ዲሳይድ። ሰምታይምስ ደግሞ የኦርጋናይዜሽን ኢንተረስቱን አጌንስት ፐርሰናል ኢንተረስት ኢንዲቪጁዋል ኢንተረስት ኮምፔር አደርገ ነው ዴር ማይት ቢ ሳም ግሩፕ በዛ ዲስአድቫንቴጅ የሚሆኑ ግን በትልቁ ሲታይ ኦርጋናይዜሽኑ የሚጠቅም ነገር ዋናው ስለሆነ እሱም ላይ ፋክትን ይዘ ዲሳይድ ታደርጋለህ። ስለዚህ በዛ ውስጥ ስንወስደው ምንድነው የሁለቱ ጉድ ሊደር ስትሆን ጨካኝ አይደለም መሆን ያለብህ። ዩ ዲሳይድ በቃ ቤዝድ ኦን ኤቪደንስ አንዳንዴ ሰምታይምስ ደግሞ ባለ አንደርስታንዲንግ ያን ታደርጋለህ። ግን ያ ሩዝለስ መሆን ግን በየትኛውም እንትን አፕሪሺየት አይደረግም ማለት ነው። ቢኮዝ አዝ ኤ ሊደር ዩ ሊድ ፒፕል አይደል? እንደገናም ደግሞ ያን ባህሪ የምትላበሰው ፒፕል ላይ ነው ሞስት ኦፍ ታይም። ስለዚህ እሱ አያስፈልግህም ማለት ነው። ሞር ወደዛኛው አድልተ ዲሳይሲቭ ሆነ ግን መቀጠል ትችላለህ። ሰዎች ሰምታይምስ በእንትን ውስጥ ሊጎዱ ይችላሉ። እሱም የሌላ ቶፒክ ላይ አለ። ዲሲሽን ሲሰጥ ከየት አንጻር የሞራል ቫልዩ ሞራል ሃዛርዶች ታይተው በሱ መሰረት የሚሰጥ ማለት ነው። ስለዚህ የኔ አንደርስታንዲንግ ምንድነው ዲሳይሲቭ መሆን ትችላለህ ሩዝለስ ከመሆን ማለት ነው። ለዛ ነው ባድ ካራክተሪስቲክስ የሚለው የመጣ የሚለው ነው።